لا ولا دليل. والدليل قوله تعالى: بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. مرحبا. والدليل قوله تعالى مسرجة ولك قالوا قيت الله سبحانه وتعالى لونه بسم الله الرحمن الرحيم الجقر وروحنا زايبه هنا السمو يجمر له ما اسم الله سبحانه وتعالى انقله 114 ምዕራፎችን አንድ ምዕራፍ ሲቀር ሁሉንም በቢስሚላህ ነው ጀመረው ማለት ነው። መርሐባ ወልዐስር በአስር ጊዜ እምላለሁ። አላህ ሱብሓነሁ ወተዓላ ለትልቅ ነገር ነው የሚለው በትልቅ ነገር ነው የሚምለው ማለት ነው። የሚምልበት ነገር ትልቅ ነው፣ የሚምልበትም ነገር ደግሞ ትልቅ መሆኑን ያሳያል። አንደኛ የአስር ጊዜ ትልቅ መሆኑን ያመለክታል። የማለበትም ጉዳይ ደግሞ ትልቅ መሆኑን ያመለክታል። እኛ የሰው ልጆች በአላህ ሱብሓነሁ ወተዓላ ስምና ባህሪያት ብቻ ነው ልንምል የሚገባው። ከእርሱ ውጭ ባለ ነገር ልንምል አይገባም። አላህ ሱብሓነሁ ወተዓላ ግን በፈለገው ነገር የሕሊፍ ቢማሻ ከይፈሻ በፈለገው ነገር ይምላል ማለት ነው። ወለዛ ወቲኒ ወዘይቱን ወለይሊ ኢዛ የግሻ ወነሃሪ ኢዛ ተጀላ እያለ አላህ ሱብሓነሁ ወተዓላ እንትን ይምላል ማለት ነው በተለያዩ እንትኖች እና ለምን የሰው ልጅ ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር የሚምል ከሆነ ወይም ሽርከን አስገር ወይም ሽርከን አክበር ነው የሚሆነው ማለት ነው። ወለዛ ነብዩ ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪላህ ፈቀድ አሽረከ አላህ ሱብሓነሁ ወተዓላ ውጭ ባለ አካል የማለ ሰው በእርግጥ አጋርቷል እና አላህ ሱብሓነሁ ወተዓላ በጊዜ እምላለሁ ማለት ነው አሉ። ወልዐስር ወይም ደግሞ በዐሱር ጊዜ እምላለሁ፣ በዐሱር ጊዜ እምላለሁ። ኢነል ኢንሳነ የሰው ልጅ ለፊ ኹስሪን በጥፋት ላይ ነው ያለው፣ የሰው ልጅ በጥፋት ላይ ነው ያለው። ኢለለዚነ አመኑ እነዛ ያመኑ ሲቀሩ እንግዲህ እስቲትና አላህ ሱብሓነሁ ወተዓላ እነዚህን ወደፊት ያሉትን እስቲስና እያጣ ነው። እስመል ያኒ ጅንሰል ኢንስ የሰው ልጅ የሚለው ሁሉንም አም ነበረ መጀመሪያ ላይ ወልዐስር ኢነል ኢንሳነ ለፊ ኹስር በአስር ጊዜ እምላለሁ ካለ በኋላ የሰው ልጅ በጥፋት ላይ ነው ያለው፣ በክስረት ላይ ነው ያለው አለ። ኢለለዚነ አመኑ እነዛ ያመኑ ሲቀሩ በአላህ ሱብሓነሁ ወተዓላ በተውሂድ ሩቡቢያው በተውሂድ ኡሉሂያው በተውሂድ አስማኡ ወሲፋት ኢላ አኺሪህ ማለት ነው። ኢለለዚነ አመኑ ወዐሚሉ ሷሊሓት አምነው ብቻ ዝም ማለቱ በቂ አይሆንም፣ መልካም ስራ የሰሩ ሲቀሩ አለ አላህ ሱብሓነሁ ወተዓላ። ሰውየው አንድ ካመነ በኋላ በአላህ አንድነት በነብዩ መልእክተኛነት ካመነ በኋላ መስራት ያስፈልጋል ማለት ነው። ዝም ብሎ ኢማን በልብ ነው ብሎ መቀመጥ ይሄ ብቻውን በቂ አይሆንም ነው። ለለዚነ አመኑ ወዐሚሉ ሷሊሓቲ መልካም ስራ የሚሰሩ ሲቀሩ ወተዋሰው ቢልሐቅ በሐቅ አደራ የሚባባሉ ሲቀሩ ወተዋሰው ቢሰብር እንደዚሁም በትዕግስት አደራ የሚባባሉ ሲቀሩ አለ አላህ ሱብሓነሁ ወተዓላ። እና እነዚህ ያለባቸው አንደኛ ያመኑት፣ ሁለተኛ መልካም ስራ የሰሩ፣ ሶስተኛ በሐቅ አደራ የተባባሉ፣ አራተኛ በትዕግስት አደራ የተባባሉ ሲቀሩ የሰው ልጅ እንዳለ በጥፋት ላይ ነው ያለው እና ነብዩ አለይሂ ሰላቱ ወሰላም እንደዚሁ الدنيا ملعون وملعون ما فيها إلا ذكر الله ومن والاه وعلما أو متعلما ያሉበት እንትን አለ። ዱንያ የተረገመች ነች፣ ዱንያ የተረገመች ነች። በሷም ውስጥ ያለው የተረገመ ነው፣ በዱንያ ውስጥ ያለ ማለት ነው። ኢላ መን ذكر الله አላህን ያወሳ ሲቀር አው ኢላ ذكر الله አላህን ያወሳ ሲቀር እንደዚሁም ዓሊም የሆነ ወይም ደግሞ ተማሪ የሆነ እነዚህ ሲቀሩ ዱንያም ውስጥ ያለ ሁሉ የተረገመ ነው። ጠይብ
قال الشافعي رحمه الله تعالى ሻፊዒ አላህ ይዘንላቸውና ብለዋል። ሻፊዒ ኩንያቸው አቡ አብደላህ ነው። ስማቸው ደግሞ ኢድሪስ ነው ስማቸው። لو ما أنزل الله حجة على خلفه على خلقه لو ما أنزل الله الله بايورد نورو حجة مسرجان على خلقه بفطران ولاي إلا هذه سورة لك እችን ሱራ እንጂ ለከፈቱም ትበቃቸው ነበር ለሽቲማሊ ማዓኒሃ ብዙ እንትኖችን ስላጠቃለለች ማለት ነው። وقال البخاري رحمه الله تعالى ቡኻሪ ብለዋል አላህ ይዘንላቸው ነው። باب العلم قبل قول وعمل ይበዛብም ባቡል ዒልሚ ስለ እውቀት የሚናገር ነው አሉ ቡኻሪ ረሂመሁላህ አላህ ይዘንላቸው። እና እሳቸው ስማቸው ምንድነው? አቡ አብደላህ ነው ኩንያቸው፣ ልክ እንደ ሻፊዒ። ስማቸው ደግሞ ሙሐመድ ቢን እስማኤል ነው። የኢማሙ ሻፊዒ ሙሐመድ ቢን ኢድሪስ ነው ስማቸው። አፎን ቅድም ማሳስቻለሁ መሰለኝ ስማቸው ሙሐመድ ቢን ኢድሪስ ስማቸው፣ ኩንያቸው አቡ አብደላህ ነው ሻፊዒ። ቡኻሪ ደግሞ ኩንያቸው እንደዛው አቡ አብደላህ ነው፣ ስማቸው ደግሞ ሙሐመድ ቢን ኢድሪስ ነው ማለት ነው። ባቡል ዒልሙ ኢድሪስ ያው አባታቸው ናቸው ማለት ነው። ስማቸው ሙሐመድ የቡኻሪ ምን ሻፊዒ። መርሐባ ባቡል ዒልሙ ይታይ ባቡል ዒልሚ ስለ እውቀት የሚናገር ነው አሉ። ቀብለ አልቀውሊ ወልዐመል ከንግግርና ከመስራት በስተፊት ይቀደማል አሉ እውቀት። አንድ ሰው ከመስራቱ በስተፊት ማወቅ አለበት። አላወቀ ሲሰራ ያበላሻልን ነው ማለት ነው። والدليل قوله تعالى أعوذ بالله من الشيطان الرجيم فاعلم أنه لا إله إلا الله واستغفر لذنبك وللمؤمنين والمؤمنات. طيب والدليل قوله تعالى مسرجው ላቅ ያለው ጌታ ያለው ነው። فاعلم እወቅ أنه لا إله إلا الله ነገር እኮ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም። ሱረቱ መሐመድ ላይ ያለ አንቀጽ ነው። ከዛ በኋላ واستغفر لذنبك ለወንጀልህ መህርታ ጠይቅ አላቸው። ምንድነው? አላህ ስብሐነሁ ወተዓላ የመጀመሪያ አወቅ ያላቸው ተውሂድን ነው ማለት ነው። ነብዩ አለይሂ ሰላቱ ሰላም ተውሂድን ከምንም በስተፊት 10 ዓመት መካ ላይ ያስተማሩት። ከዛ በኋላ ነው ሶላትም ሌሎችም ሸሪዓዎች ግዴታ የሆኑት። እና አንድ ሰው ከመስራት በስተፊት ከመናገር በስተፊት ማወቅ ይቀድማል። ከማወቆች ደግሞ የመጀመሪያ የሚቀደመው ተውሂድ ነው ማለት ነው። ወለዛ ነው ሰሃቦች تعلمنا الإيمان قبل أن نتعلم القرآن ثم تعلمنا القرآن وازددنا الإيمان بالغالب. قرآن كما مراج بسفت إيمان توحيد تمار كزم قرآن تمار إيماناتين تمرالو يبان. مرحبا. فبدأ بالعلم بوقت جمرة قبل القول والعمل. كان يقرنا كمسرات بستفيد الله سبحانه وتعالى كمسراتنا መናገር በስተፊት በእውቀት ጀመረ ማለት ነው። ፈዕለም ብሎ በማለት ነብዩን በማዘዝ እወቃለሁ እነሆ ላ ኢላሃ ኢላላህ ነገር እኮ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም። ወስተግፊር ሊዘንቢክ ከዛ ወደ ስራ ገባ። ለወንጀልህ መህርታ ጠይቅ አላቸው። ለወንድ አማኞችም ለሴት አማኞችም ኢላ አኺሪ ማለት ነው። እና ተውሂድ ወሳኝ ነው። የመጀመሪያው እውቀት ሰውየው መሰረታዊ ስለሆነ ከተውሂድ መሆን አለበት ማለት ነው። البلزان قرأت بلاشالونا. هذا والله أعلى وأعلم. اليوم نكتفي بهذا القدر وآخر دعوانا أن الحمد لله رب العالمين. ወደዚህ ይሻል ነበር።